ሰላም ጤና ይስጥልኝ። ውድና የተከበራችሁ የሄረን ፋሚሊ ቤተሰቦች እንኳን ወደ እኔ ቻናል በሰላም መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ከኔ ጋር ቆዩ ማለት ፈልጋለሁ። ይሄ ቻናል የዶላር ምንዛሬ ቀን በቀን ይዞሎት ይቀርባል። ይሄን ቻናል ሰብስክራይብ አድርጉ፣ አበረታቱኝ ማለት ፈልጋለሁ። ይሄንን ቻናል አሳድጉ። ሰብስክራይብ፣ ላይክ፣ ሼር አድርጉልኝ ከተመቻችሁ። ለስበየለቱ የዶላር ጭማሪ ጨምረዋል ወይስ ቀንሰዋል በሚለው ይሄንን ቻናል ላይ ከመጣችሁ ታገኛላችሁ ሁሌ ማለት ነው። ውድና እየተከበራችሁ እንግዲህ ዶላር የ10 አገራትን የ13 አገራትን የብር ወይም የዶላር ዩሮ እንደውም ዲናር፣ ፓውንድ፣ ድራም፣ ሪያል ይዤሎት ቅርብ ያለው ይሄን ስንት ነው በኢትዮጵያ ብር ስንት ይመነዘራል በሚለው ይዤላችሁ ቀርብ ያለው ከኔ ጋር እንድትቆዩ ፈልጋለሁ ማለት ነው። ውድ የተከበራችሁ ቤተሰቦች እንግዲህ ዶላር ብዙም አልጨመረም። ከሰሞኑ ብዙም ቀዝቀዝ ብሏል። እንደ በፊቱ አይደለም፣ እየጨመረ አይደለም ማለት ነው። እንደዛው ነው ብዬ አስባለሁ። ከጨመረም ትንሽ ሳንቲሞች እንደዚህ ነው እንጂ ብዙም የዶላር ጭማሪ እያሳየ አይደለም ማለት ነው። ውድና የተከበራችሁ ይሄንን ቻናል ሰብስክራይብ ማድረግ እንዳትረሱ በመሃል። ኦኬ ውድና የተከበራችሁ ቤተሰቦቼ ወደ ዶላር ነው የምናልፈው። አንድ የአሜሪካን ዶላር ዛሬ ላይ ኖቬምበር 10 ነው። ዛሬ ስንት ነው? አንድ የአሜሪካን ዶላር 179 ብር ከ44 ሳንቲም ተመንዝሯል። ወደ ዩሮ ስናልፍ አንድ ዩሮ 207 ብር ከ62 ሳንቲም ከ26 ሳንቲም ተመንዝሯል ማለት ነው። ወደ ሳውዝ ኢንጂፕ ካለፍነ ደግሞ አንድ የሳውዝ ፈረንሳይ ጂፕ 222 ብር ከ72 ሳንቲም 85 ሳንቲም ተመንዝሯል ማለት ነው። ተመልካቾቻችን ወደ ዶላር ስንመለስ ደግሞ ከአንድ የካናዳ ዶላር ማለት ነው። አንድ የካናዳ ዶላር በኢትዮጵያ ብር 127 ብር ከ84 ብር ከ0 ሳንቲም ውለዋል ማለት ነው። ተመልካቾቻችን አንድ የሳውዝ ሪል ዶላር ማለት ነው። አንድ የሳውዝ ሪል ዶላር 117 ብር ከ52 ሳንቲም ውለዋል ማለት ነው። ተመልካቾቻችን ወደ አረብ ሀገራት ስንመለስ አንድ ወደ ዲናር ስንመለስ እንግዲህ ከብሮች ሁሉ ብር ነምበር 1 ላይ የሚገኘው ዲናር ነው። አንድ የኩዌት ዲናር 583 ብር ከ11 ሳንቲም 16 ተመንዝሯል ማለት ነው። ወደ ዱባይ ስንመለስ ዱባይ ስንመጣ በዱባይ ድራም የዱባይ ድራም በኢትዮጵያ ብር 48 ብር ከ72 ሳንቲም 59 ብር ተመንዝሯል ማለት ነው። ወደ ሳውዲ አረቢያ ስንሄድ የአንድ የሳውዲ አረቢያ ሪያል 47 ብር ከ76 ከ86 ሳንቲም ተመንዝሯል ማለት ነው። ወደ ካተር ሪያል 178 ብር ከ96 ከ58 ውለዋል ማለት ነው። ተመልካቾቻችን ወደ ሆመን ስንመለስ አንድ የሆመን ሪያል 465 ብር ከ96 ከ39 ሳንቲም ውለዋል ማለት ነው። ተመልካቾቻችን እንግዲህ ወደ ጆርዳን አንድ የጆርዳን ዲናር በኢትዮጵያ 252 ብር ከ54 ሳንቲም እንደ 13 ውለዋል ማለት ነው። ወደ እስራኤል ሸክል 54 ብር ከ43 ከ36 ሳንቲም ውለዋል ማለት ነው። ተመልካቾቻችን ከትላንትና ብዙም ጭማሪ ያሳዩት ብዙዎች የሉም ማለት ነው። ትንሽ ሳንቲሞች ናቸው። ምንም ልዩነት የለም ማለት ነው። እንግዲህ ይሄንን በደንብ እያያችሁ ዲናር፣ ዩሮ፣ ዶላር፣ ፓውንድ እንዲሁም ድራም፣ ሪያል ስንት ውለዋል ለማለት ነው ዛሬ። እንግዲህ ይሄንን ቻናል እንደምትወዱት እርግጠኛ ነኝ። ለምን ቀን በቀን ዶላር ምንዛሬ ይዞሎት ይቀርባል። ደላላ መጠየቅ
በተለይ የመዳም ቅመሞች አረብ ሀገር ያላችሁ ኩዌት፣ ዱባይ፣ ሳውዲ ይሄንን ቻናል በደንብ ሰብስክራይብ ያደረጋችሁ እንድታበረታቱኝ እፈልጋለሁ። አድማጮቻችን እንግዲህ የዛሬ የዶላር ጭማሪ ይሄን ይመስላል። ሌላ ጊዜ ደግሞ ለነገ ደግሞ ይጨምራል ወይስ ይቀንሳል? በስብር ዜና ይዘኑሎት እንቀርባለን። ነገ ደግሞ የነገ ሰው ይበለን። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ ያልኩ መልካም ቀን ይሁንላችሁ። አመሰግናለሁ። ይሄን ቻናል እንግዲህ ሰብስክራይብ፣ ላይክ ማድረግ እንዳትረሱ ያልኩ መልካም ቀን ይሁንላችሁ። ውድና የተከበራችሁ ቤተሰቦች ባይ ባይ።